በቃ በኋላ መተሽ ተወስጃለሽ እጂ። እሺ ቀጠሮ አለብኝ አፍጠኙ ግን እዚህ ሰፈር ልብስ ሰፊያለ እንዴ? እኔ እንጃ ወደዛ ሂድና ጠይቅ። አቤት አልሰማኸኝም? ለሰፈሩ አዲስ ነህ መሰለኝ። አዎ 3ኛ ቀኔ ነው ዛሬ። የትኛው ቤት ነው የተከራየኸው? እዛ ጋር ያለው ቤት። ከኛ ቤት አጠገብ? በቃ አምጣኔ አሰፍቼልህ ልምጣ። አረ ችግር የለውም ቦታውን ጠቁሚኝ ራሴ ሄዳለሁ። እንዴውም አብረን እንሂዳ። የሰፈራችን ቆንጆ ሰፊ ናት። መልኳ ነው ስራዋ? ሁለቱንም። ተመለሽ? ገበያሽን እያስተዋወቅኩልሽ ነው። ምን ልርዳ? ልብስ የተቀዶ እንድትሰሪልኝ ነበር። አሁን ወረፋለ በኋላ ተመለስ። ውይ በጣም ቸኩያለሁ በእናትሽ። ይቅርታ አባት ስራ ይዣለሁ እያየኸኝ። ምህሩ አረ ለቆንጆዎች ቅድሚያ እንስጥ። ማን ነው ቆንጆ? እሺ ቁንጅናውስ ይቅር፣ አዲስ ተከራይ ነው። ሰፈር ብናስለምደው ይሻላል። አንቺ አስለምጁ። የዛሬን ቅበሪኝ በእናትሽ። እኔ መሰለ ልጅ ልተዋወቅ። አምጣው። እሺ የለም መሄድ ነው ግን እንዴ ቸኮልከው? ቤተክርስቲያን ቅዳሴ። የአብይ ጾም 2ኛ ሳምንት ቅድስት በሚል ስያሜ ይጠራል። ቅድስት የተለየች የነጻች የከበረች ማለት ነው። እኛም በዚህ ጾም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳትን በማገዝ ካሉበት ችግር ፋታ እንዲያገኙ እናደርጋቸው። ለነፍሳችንም ስንቅን እንያዝ። ለማገዝ በንግድ ባንክ አካውንት 1044 25 98 391 በአቢሲኒያ 14 10 29 444